ስለዚህ ከሐዋሳ ዩኒቨርሲቲ ነው ግራጁዌት ያደረግሽው። ሐዋሳ ሶ እንዴት ነበር የዩኒቨርሲቲ ቆይታ? ኢንትረስቲንግ ደስ የሚሉ 3 ዓመታት ነበሩ። የሚያስቀው ነገር ምናልባት ታስታውሳለህ፣ ልክ ካምፓስ ሲገባ ያው እኔ ባይደርስብኝም ሰከንድ ይር ተማሪዎች ኑ ቆይ በሷችሁን ላድርስላችሁ ነው ምናምን፣ ያው በሶ እኮ እዛ ጋር ስለሚጣል የሚሉት እና በሶህን ቆሎህን ምናምን አስረክበ በቃ እንደዛ የገጠሙ ነገር ስለነበሩ የምንስቅበት በጣም ሞመንት ነበር። ተቀብለው ይሄ ምንድነው ፍሬው ምናምን ይላሉ። ያው ፍሬሽ ማለት በቃ ፍሬው ነው እንደዛ ተቀብለውት ወደ ዶርም ይሄዳሉ። እሱ ሲፈልግ የለም። የብዙ ሰው ኤክስፒሪየንስ ይመስለኛል። በጣም በቃ የሚያስቁ ሞመንቶች ነበሩ። ግን እኛ ዶርም ላይ 2 መንታ እህትማማቾች ነበሩ አንድ እኛ ዶርም ውስጥና እነሱ ልክ ከቤታቸው ወጥቶ ቤታቸው የገቡ ነው የመሰላቸው። ምክንያቱም ያው እህትማማቾች ናቸው። ላይፉ ቀጥሏል። ብዙም እንትን አላለችም። ሶ እኔ ያው ማልቀስ ምናምን ኦፍኮርስ ነበረ። ምክንያቱም ከቤተሰብ ተለይቼ አላቅም። እንደሱ ነበር። ግን በኋላ ዶርም ውስጥ ስንገባ ግን ሌላ ታሪክ በቃ እና ሐዋሳም ደግሞ ሐዋሳ ነች የምታላምድ ሀገር ነችና። ትምህርቱን እንዴት አገኘሽው? አሁን ለምሳሌ እንግዲህ በተለያዩ መንገዶች ያው ኮንቪንስድ ሆነሽ መርጠሽ ምናምን ሄድሽ፣ ገብተሽ ስትማሪው ትምህርት አሰጣጡ የመማር የማስተማር ሂደቱ ላይ የገባሽ የተገነዘብሽው እንደው ባይሆን ኖሮ ያልሽው ሀሳብሽን ያስቀየረሽ ወይም እንድትቀይሪ ያሳሰበሽ ነገር ነበር በወቅቱ? እኔ እውነት ይገርመሃል የለም በቃ ብዙ ሰው ይታገል ነበር ከዛ ዲፓርትመንት ለመውጣት የገባው። ምክንያቱም ስሙ አለ፣ እነዚህ ወጥ ሊሰሩ ነው የገቡት፣ ወጦሎጂ ምናምን የመሳሰሉት ነገሮች አሉ። እኛ ብቻ ነን ዩኒፎርም ሆነን እንግዲህ በዩኒቨርሲቲ ደረጃ ዩኒፎርም የምንለብስ እኛ ነን። ያ ሁሉ ነገር አለ። የሼፍ ልብስ ለብሰን የሃውስኪፒንግ ልብስ የተለያዩ የሰርቪስ እና እነዚህ ነገሮች ብዙ ሰው ገፋፍቶታል ለመውጣት። እኔ ግን ይገርመሃል በቃ ፓሽኔትሊ ነው እየወደድኩት ነው የመጣሁትና ምናልባትም እንግዲህ እንደምታስታውሰው ከጃፓን የመጡ አስተማሪዎች ነበሩን፣ ከናይጄሪያ ነበሩ፣ ከጀርመን፣ ከኤዥያ፣ ከተለያዩ እና እነሱ ደግሞ የኖሩትን የሰሩበትን ያዩትን ስለሆነ የሚያስተምሩ ነበር። የበለጠ ኢምፕሬሲቭ በሆነ መልኩ ነበር እና አሁንም ድረስ ባይዘዌ ከፕሮፌሰር ትሪቡቫን ጋር እንገናኛለን። ይገርምሃል እንግዲህ ይሄ ሁሉ ጊዜ ያልሙና እዚሁ ሀገር ነው ያለው እና እንገናኛለን ኦቨር ሶሻል ሚዲያ ነው። የሚገርም ያው ብዙ ግን ያው አትሊስት ያል ፖስት ሳረግ እንግዲህ የኔ ልጅ የኔ ተማሪ እያለ አለም ካህንም እንደዛው ብቻ እነሱ እንደወደው አድርገውኛል በደንብ እና ግን ሳነበውም ሳጠናውም በቃ ደስ የሚል ነገር ነው የተሰማኝ። አይ ቲንክ በቃ ክሎዝ ቱ ማይ ሃርት የሆነ ነገር እንደሆነ ነው የተረዳሁት ማለት ነው። እና ግን የመጀመሪያ ሴሚስተር ትዝ የሚል ከሆነ እኛ ይሄ የገነት ዘውዴ ልጆች የምንባለው አይደለን እኛ እና የመጀመሪያው ነን እና በቃ እነዚህማ ወጪዎች ናቸው የክሪስማስ ዌቭ ይዟቸው ይሄዳል ዋን ነበር የሚሉን እና ያ ደግሞ እልህ አለ። ከኛ ባች ሰው ይወጣል ተብሎም ብዙ አይታሰብም ነበር። አንድ በጣም አስቂ ሞመንት ትዝ የሚለኝ ክላስ ውስጥ እያለን እኔ በቃ ምንም ብዙም የመፍራት ነገር ብዙም የለኝም እና ጥያቄዎች ሲጠየቁ እኔ ቶሎ ብዬ አወጣለሁ ምናምን በዛም ያው አስተማሪዎችም ማወቅ እንደዚህ አንድ አስተማሪ ትንሽ አስቂኝ የነበረው እንትን ጥያቄ ይጠይቃል። የዛን ቀን ብዙዎቻችን አላወጣንም። እንደዛ አይደለም እንዲሁም አቴንዳንስ ሊይዝ ገባና ያው ህንድ ነው በጣም በተኮላተፈ እንትን ይጠራናል ሁላችንን እና አንድ በእኛም ሀገር ከበድ ያሉ ስሞች የምንላቸው አለ አይደለ? እንደዛ አይነት ስም ያለው ልጅ ነበረ በሰዓቱና በቃ ተንደፋድፎ ጠራው ያንን ስም። ከዛ ልጁ ደግሞ እጁን ሲያወጣ በተፈጥሮ ኮስተር ያለ ልጅ ነው ብሎ አወጣ ማለት ነው። ከዛ ሰውየው ይሄውና አስተማሪ ኔም ኢዝ ዲፊከልት ቢሄቪየር ኢዝ ዲፊከልት አለና በቃ የዛን ቀን የሳቅኩትን ሳቅ በቃ ረሳው። እንደዚህ በጣም ብዙ ገጠመኞች አሉ። እኔም ስሙ ትንሽ እንትን ነውና አልጠራውም፣ ግን የእንስሳ ስም ነው። አስታወስኩት። የሀገራችን ውስጥ ያለ በአማርኛ የእንስሳ ስም ነው፣ ሰዎች ይጠሩበታል። እውነት ነው። እና አምጣ የሆነ ነገር አምጣ አለው ቴክኒካል አሲስታንቱ ማለት ነው። እና ገባ ወደ ስቶር ነገር። ከዛ እንደገና ጠራውና ጫካ ገባ እንዴ ያለውን አስታውሳለሁ። እና ሌላው እዛ እንግዲህ አንቺም ይህንን አስተውለሽዋል ብዬ አስባለሁ።
የፍሬንች ክላስ ነበረ። ምናልባት እዛ ላይ ያለሽ ኤክስፒሪየንስ ነው ታነሽ? ወይኔ በጣም በቃ ትዝታዎቼን እየነካካብኝ ነው። አዎ ፍሬንች ተማሪዎች ነን እና ክላስ ገብተን የእኛ እኮ ታሪክ ተወርቶ አያልቅም እና እንግዲህ ኤቢሲዲን ነው የምንማረው። ቤ ሴ ዴ ኡ ምናምን እያለ ብቻ ይቀጥለናል ጀማሪ ስለሆነ እና ከዛ ምንድን ናቸው እነዚህ መዋለ ህፃናት የሚጮሁት? በእኛ ያልተቀደደ ነገር የለ። ስንወጣ ደግሞ ያን ሰሞን መዋለ ህፃናት እያሉ የሚያላግጡብን በጣም ከሌሎቹ ይለያል። ምክንያቱም ቀደም እንዳልሽው አንደኛ ይሄ የላቦራቶሪ ነው የሚባለው። በእርግጥ ግን ያው ኪችን አለ፣ የመጠጥ መስተንግዶ አለ፣ የሃውስኪፒንግ አለ ክፍሎቹ እና እዛ ስትሄጂ የምትለብሻቸው የዩኒፎርም አልባሳቶች አሉ የተለያየ ማለት ነው። እና እሱንም ሲያው አንደኛ ይለያል። ትምህርቱንም ደግሞ እንደዚህ አሁን እንዳልሽው የኤቢሲዲው አይነት ነገር ደግሞ ጀስት ማለ ህጻናት የሚያስመስለው ነገር አለና ትንሽ ብዙ ሰዎች ፍረስትሬት ያደረጉ ነበረ፣ ይሰማቸው ነበረ። እና ደግሞ በመጀመሪያው ሴሚስተር ፎርን ያመጣሽው ሰቃይ ተማሪም ነሽ እንግዲህ ማለት ነው። እንግዲህ ምንም ማድረግ አይቻልም። ኦኬ እንዴት ነበር ግን ተሸልም ያለው ወርቅ ጀንደር ክለብ ነበር እዛ እና ጀንደር ክለብ ያው ጥሩ የሚያመጡ ሴቶችን ማበረታታት ነበርና አለች ወርቅ ቀለበት አለችኝ የተሸለምሽው። እንትኑ ማህበሩ ምንድን ነው? አሶሲሽኑ ነው። አሶሲሽኑ ራሱ ይሄ ፎር ያመጡ ልጆችን ይሸልም ነበርና እና አለች ወርቋ ይገርምሃል። በጣም ትልቅ ታሪካዊ ወርቅ ነች። ከዛ በኋላ ነው እንግዲህ ኮምፒቲሽኑ እንትን እያለ መጣ። ግን ትልቅ ነገር ነው። በመጀመሪያ ሴሚስተር ያው ማይገመቱ ልጆችም አሉ። በእርግጥ አንቺ እንኳን ያው ታስፈሪ ነበረ። ሌሎቹ አድፍጠው ፎር ያመጡ አሉ።